የለምማ ይገባኛል ተረጋጉ ተባረ ተበሳነው ጥይት ነው ስጋው እንዲወጣው የጅማ መስተዳድር ካቢኔ አባል ነው እንዴ ሽጉጥ ነው ማጠፋሽ ብሎ ሽጉጡን ያሳየው ያስፈራራኛል እኔን ያጠፋት እኔና እናቴ ነን ያጠብና ጤና ይስጥልኝ መጀመሪያ ስሙ ማን ልበል ሶፊያ ተማም እሺ ድምጽውን ትንሽ ከፍ ያድርጉልኝ ምንድነው የሆነው ነገር ሙሽራው እርሶ ልጅ ነበረች ሙሽራዋ ማን ነው ስሟ አንሃር መሐመድ ምንድነው የሆነችው ዛሬ በማህበራዊ ሚዲያ ላይ የተለያዩ መረጃዎች ሲሰራጩ ነው ይያሉ ያሉትና እስኪ እንደው እውነታውን እርሶ ይንገሩን ብለን ነውና እስኪ ከመጀመሪያ ጀምሮ ያለውን ነገር ይግለጹልን ድምጽውን ከፍ አድርገው እሺ ወለደሪ በስነስርዓት ንካስረን እሱም ባለትዳር መሆኑን አሳውቋት በትክክል ነው የዳር ነው እና የሰርግ ፕሮግራም ቀጠሮ ተይዞ ልብስ ለምሳት ወደ አዲስ አበባ ሄዱ የሄዱትም ራሱ አርብ ዕለት ምሳ ከአባቷ ጋር በልታ በር ላይ መጥተው በመኪና ወሰዳት ነበር ባለቤቷ እሷ ከድር ሐሰን ጋር እሺ ከዛ ሄዱ ማለት ነው ይሄው አርብ ዕለት ከአባቷ ቤት አብሮ ምሳ በልቶ ይዟት ሄደ እሺ በፕሌን ወደ አዲስ አበባ ሄዱ እሺ ለምን 10 ቀን ይቀር የሰርግ ቀጠሮ አብሮ ነበሩ ጠዋት ላይ ለኔ ተደወለና አናን ያማማት ነው ሲጂ ተባለ መቼ የት ነው የሚለው ትናንትና ጧት ቅዳሜ ዕለት እሺ ከዛ የት እንደሚሄድ እየተደዋወልኩኝ በራይድ አንዴ ሆቴል አንዴ ሆስፒታል ሲሉኝ በቃ ሆቴል ስደርስ ሆቴል አትቼ ሲሉኝ ሆስፒታል ሲሄድ በቃ ራቁቷን ነው ያለችው ምንም ይደማ ነገር የለም የተቦጫጨረ የለም ራቁቷን ነች ጥፍሯን እየሰርጓን የተሰራችው የሚካቀኑ አለ ግንባሯ ተበስተዋል ግንባሯ ተበሳነው ጥይት ነው ስጋው እንዲወጣው ከዛኔ ንፋስ ይገባታል ብዬ በጥጥራት ወጥቼ በቃ ማልቀስ ጀመርኩኝ ራሴን መቋቋም አቃተኝ በህይወት አልነበረችም ሲያገኙት የት ሆቴል ነበር ያረፉት ሄደው መረጃው ደርሶታል እኔ ሆቴል ወደ ሆቴሉ እየሄድኩኝ ተመለሽ ወደ እንትን ወደ አፍንቤት አንተታናታል ምን ሆና ነው አሉት እንደዛ አይነችው ከፎቅ ላይ ወደቀ ሰው ይሰባበራል ይደማል ይላላጣል አንድ ቦታ ብቻ ይበሳልማ ግንባር ላይ ደሞ ብቻ አይደለም ከግንባሯ ላይ ትንሽ ቀዛ ያለ ቦታ በፀጉር ተሸፍኗል ባለቤቷን ሳግኝተውት ነበር ሲሄዱ ባለቤቷን ይዞት እስር ቤት ወስዶታል አሉ ኦኬ እሱም የለም ነበር ሐኪም ቤት እርሶ እዛ ሲሄዱ የለም ነበር የት ሆቴሉን ያቁት ነበር ይዘውት አርፈውበት የነበረ የተነገሩት ነገር ነበር ያደፉበት ሆቴል መስቀል ፍራው ሉሲ ነው እንዴ ትልቅ ካሜራ አለው ካሜራው ነው አሉ ስልክ ይዞ ከክፍሏ ሲወጣ ነው የሚታየው እሱ ስልክ ይዞ ነው ሲወጣ የሚታየው ነው አዎ ስለዚህ በጣም መጠራጠራት ልጅ ደግሞ ቀርማ ዛው ሆስፒታል አገኘዋት ኦኬ ያ ነበረች ያው ከልጅ ጋር ተቀራረባል እንጂ ከባለቤቱ ጋር ማግባቱን አውቃ ምናምን አይደለም ለልጆች እንዳለው አንዬ ልጅ ያለው ልጅ ለምን ታገቢያለሽ ልጅ ነው ይችላል እኔም ልጅ አለኝ ልጄን እንዲጠብቅልኝ ማለት ነው እሷም ልጅ ነበራት አዎ ስለዚህ ሁለቱም ፈቃደኛ ሆኖ ነበር በቤተሰብ ያለቀው ነገር ሁሉ ማለት ነው አዎ አይለኛ ኒካኮን የታሰረ ኒካ አይለኛ ብር ተሰጥቶ የልጁ አባት የኔ አባት የሱ አባት ቁጭ ብለው አሁን ጉዳዩን ፖሊስ ምንድነው የሚለው ፖሊስ መቼም ይዘዋል እርግጠኛ ነኝ ምን ላይ ነው የደረሰው ጉዳዩ እነሱ ከስምንተኛ ፎቅ ወረዱ ፖሊስ ጥሩር እንትን ኢትዮጵያን ታቆይለንዴ ይለምማ ይገባኛል ተረጋጉ ስለሆነ ካቢኔ ስለሆነ ሁሉም እዛው ነው የሚያፈነው
የጅማ ወሬ አይወጣ እንጂ ያለ እሷን ነው ስሟን እያጠፉ ያሉት። የጅማ ልጅ ነች እሷ አይደል? የጅማ ልጅ ነች። ከባለቤቷ ውጪ በተጠርጥሮ የተያዘ ሰው አለ ወይ ጓደኞቿ ወይ ማን? የለም እኔ መጠረጥራት አለች። ከኔ ጋር ነው በአንድ መኪና ለክስ መጣችሁ። ዛሬ ለራሱ ያስኝት ስልሳ ምናምን አልያዘችም። በፖሊስ አምጥቼ ያስጠየቅኳት ስትፈልግ እንጠራታለን ብሎ ለቀቁ። ሁሉ ነገር ይተፋፍኑብኛልማ። ኦኬ እርሷ አመልክተው ነበር ትያዝልኝ ብለው ፖሊስ እንፈልግ እንጠራታለን አለ። ኦኬ አሁን እሱ ባልየው እዛው እስር ቤት ሆኖ ነው ምርመራው የቀጠለው? አዎ ባልየው እስር ቤት ነው። የአስከሬን ምርመራ አልሄደም ወደ ሚኒሊክ ሆስፒታል ወይም ወደ ሌላ ቦታ? ተዛታ ሄዷል። ተዛታ ሞታለች ሲባል ወደ ሚኒሊክ ወሰደ እኮ። የአስከሬን ምርመራ ምንም የሚያሳየው ነገር የለም? የሞተችው በዚህ ነው የይለፍ ወረቀት ብቻ ነው የተሰጠኝ። ኦኬ ፖሊስ ይዞት ይሆናል አልገለጸውም ማለት ነው ውጤቱን? ፖሊስ ይዞታል። የተሳሳተ ኢንፎርሜሽን ደግሞ ሴፉ ፋንታ ጋር ፖሊስ ነው እንግዲህ ተናገረ። ኦኬ ታውቃላችሁ በቃ የዚህ ሀገርን ፖሊስ እንደሌላ ሀገር ላቆመ የለም። ኦኬ ስለዚህ አሁን እናንተ ምንድነው የተባላችሁት? በክስም በኩል በፖሊስ በኩል በሌላ በኩል ምንድነው የተባላችሁት? ጠብቁ ነው የተባላችሁት ወይስ ምንድነው የተባላችሁት? ጠብቁ። ኦኬ የቀብሩ የምኑ ጉዳይ ገና ምርመራ ላይ ነው? ቀበርናትናል ዛሬ። የት ተቀበረች? ሰውነቷ ደህና ጅማኒ ነኝ ያጠፋት እኔና እናቴ ነን ያጠብናት። ወላሂ ነው ምንም የለም። ሁሉ ነገር ውስጧን አይቼ እንደማይለም ምን የለም። በቃ ለሴትነቴም ብዙ ነገር አየሁ። ምንም የለም። ግንባሯ ብቻ ነው እንጂ የወደቀች ምልክት የተመታ ምልክት የለውም። የለም እቺ ክባ ግንባር ብቻ ናት የሽጉጥ ምልክት። ድምጽ በሌለው መሳሪያ ነው የተመታችው። ኦኬ የሽጉጥ ምልክት ነገር ነው የሚታየው ግንባሯ ላይ? አዎ እንዴት መሰለህ በሽጉጥ ሲመታ ሰው ይወጣል። ልክ ነው በቃ ልክ ነው። ቤተሰቡስ እንዴት ነው? ሁሉ ነገር ያለው ስሜታችሁ እንዴት ነው? አጠቃላይ ድባቡ ምን ይመስላል? እንግዲህ ያው ሁሉም አዝኗል። እንኳን ሌሊቱን ውጭ ሁሉ ሰው አዝኗል። በጣም የሚያሳዝን ነገር ነው። እጅግ በጣም አዝነናል። አይዟችሁ እንግዲህ እኛም የፖሊስን ሪከርድ እንከታተላለን። ፍትህ እስከሚገኝ ድረስ እንጠይቃለን። እኛም የሱ ቤተሰቦች ያሉት ነገር የለም? የሱ ቤተሰቦችም አንድም መቶ ያው አስቀበሩ ሄደ የሚል ወሬ ከመስማት ውጪ አላሰበሩ ይሻለኝ የለም። እሱ ቢታሰሩ እንኳን የለም ምንም ይመጣል። እህታለችው እህትዮ ደህንነት ናት ጅማ ውስጥ። ኦኬ እሱም የጅማ ልጅ ነው? አዎ ቀደም ሲል እውቅያ ነበራቸው? የተዋወቁ ነበር? በቅርብ ነው የተዋወቁት? አረ በቅርብ ነው። በጣም የፈጠነ እንትን ነው። በቅርብ ነው የተዋወቁት። እንደው በመካከላቸው ስለነበረ አለመግባባት ሌላ ነገር የምታውቁት የለም? የሰማችሁት? እንግዲህ ትዳር ነው። ትዳሩን ታውቃለች። እሱ ልጅ እንዳላት ያውቃል። እኔ የፈለኳት ልጄን እንድትንከባከብልኝ ነው። እሷም ልጄን እንድትንከባከብልኝ ነው። ስለዚህ ከዚህ የከፋ ነገር በውስጣቸው የለም ነበረ? ወላሂ የለም። ኦኬ በጣም በቃ ለምን ፈጠነ እንኳን ስልክ ጊዜ በቃ አብረን መኖር አለብን ተባብለን። እኔ ራሴ በስልክ ነው ያዋራኝ። አማና አደራ አንድ ጊዜን አደራ ችግር የለውም ማለት። ኦኬ ነጋዴ ነው እሱ? ካቢኔ ነው። ካቢኔ ባለስልጣን ነው። ኦኬ የት? እዛ ጅማ ውስጥ? ጅማ ውስጥ የታወቀ ካቢኔ ነው። ጅማ መስተዳድር ካቢኔ አባል ነው እንዴ? ስለነሱ እንግዲህ ላንተ አይነገርም። ኦኬ በጣም ጥሩ በጣም። ስለዚህ የፖሊስ ክትትሉ በደንብ መሄድ አለመሄዱ ክትትል የሚያስፈልገው ነገር ነው። ስለዚህ ካቢኔ መሬት ወሳኝ ሰው ነው። ለመሬት ብዙ ነው በቃ በብር የሚጫወት ነው። ኦኬ ስለዚህ ከዚህ አኳያ እኛም ተከታትለን ለመስራት እንሞክራለን። ይሄ ጉዳይ በህግ እስከመጨረሻው ድረስ እንደሄድበት የምንችለውን ጥረት እናደርጋለን። ከፖሊስም ለመጠየቅ እንሞክራለን። በመጨረሻ የሚሉት ነገር ካለ የሚያስተላልፉት መልእክት ካለ ለሌሎች ወላጆችም ሊሆን ይችላል ወይም ለፍትህ አካላት ሊሆን ይችላል የሚሉት ነገር ካለ? በቃ እንግዲህ ሁሌ በሽጉጥ ነው ማጠፋሽ ብሎ ሽጉጡን እያሳየ ሁሌ ያስፈራራኛል። አንዴ ገብቼበታለሁ። እናቴ ዱዓ አድርጊልኝ ትለኛለች። አክስቷም አለች ያሳደገቻት ለአክስቷም ብላለች። በቃ እኛ ቀልድ መስሎን እንደ ቀልድ ወሰድ ነው። ኦኬ ተይ ስንላት አንዴ ገብቼበታለሁ። ልጅ ነገር ልጅ አይሰማም። በጣም አመሰግናለሁ። አይዟችሁ እግዚአብሔር ከእናንተ ጋር ይሁን። አይዟችሁ። እሺ